ካሁን በኋላ ግን መንግስት በነሱ ላይ እርምጃ ወስዶ እነሱን ያንበረክካል ማለት እኔ አይታየኝም። ምክንያቱም አንዴ ተፈትኖ ተሸንፏል። ስለዚህ አሁን በድርድር ምንም ያመጣው ነገር የለም። እነሱ የበላይነት ይይዛሉ ወይም አንተ ከስልጣን ውረድ ብለው እንዲወርድ ያደርጋሉ። ምናልባት ማለት የሚችለው ምንድነው? እኔ ከስልጣን እወርዳለሁ ግን ለህይወቴ ዋስትና ስጡኝ ከማለት በስተቀር ሌላ ምንም ማድረግ የሚችለው ነገር የለም። የእናንተ መልካም ፈቃድ ሆኖ ለህይወቴና ለቤተሰቤ የህይወት ዋስትና ስጡ፣ ወደ ፈለግኩት ሀገር እንዲሄድ ወይም ኢትዮጵያ ውስጥ በሰላም እንዲኖር ፍቀዱልኝ ከማለት ውጪ ምንም ሌላ ማድረግ የሚችለው ነገር የለም። በገዛ ሞኝነቱ ሰራዊቱንም ከዚያ አስወጥቷል። እዚህም ቢሆን ራሱ የራሱ ወገኖች ኦሮሞዎችም ቢሆን መልካም አይመኙለትም። ህዝባዊ መሰረት የለውም። አንደበቱ አይታመንም። ምርጫው አጭበርባሪ ነው። ያኔ ስልጣን ላይ እንደወጣ ህዝብ እንደደገፈው ቢሆን ኖሮ ዛሬ እሱ በገባበት መከራ ወቅት ህዝቡ ሁሉ ከሱ በፊት እኔ እሞታለሁ እያለ ይሽቀዳደም ነበር። ግን አንደበቱ ስለማይታመን ሰው ሲሞት እንኳን ምንም የማይሰማው በመሆኑ ሰው ሁሉ ጠልቶታል። እና አሁን ምናልባትም ቤተሰቡን ይዞ ሊሸሽም ይችላል። ግን የት ይሄዳል? ሸሽት አረብ ሀገር ነው? አሜሪካ ነው? እንግሊዝ ነው? የት ይሄዳል? ስለዚህ ህወሓት አሁን በበላይነት ድርድሩን ይመራል። ድርድር ከተካሄደ ድርድር እኮ አይደለም። ትግራይ ከተለቀቀ በኋላ እኮ ድርድር የለም። ትግራይ ከተለቀቀ በኋላ ህወሓት የሚያቀርበውን ጥያቄ እየፈረሙ ማጽደቅ ነው። አሁን ድርድሩን ያለምንም ቅድመ ሁኔታ ተቀብያለሁ ሊል ይችላል መንግስት ወይም ጠቅላይ ሚኒስትሩ። ትግራይ ከተለቀቀ በኋላ ምን ድርድር ያስፈልጋል? እስቲ አንተ ራስህ አስብ። አንተ የፌደራል መንግስት ነህ፣ ከክልል ውጣ፣ አይመለከትህም። እዚሁ ይመርጣሉ፣ እዚሁ ይሾማሉ፣ እዚሁ ይሽራሉ ነው በፊትም ያለው። የፈለኩትን እገላለሁ፣ የፈለኩትን ይሾማለሁ ነው ህወሓት ይል የነበረው። አሁን ተለቀቀለት። ያንን መፈጸም ነው። ከአሁን በኋላ ምን ድርድር አለ? ድርድር የሚባል ነገር የለም። ቃሉ ነው እንጂ ተግባሩ የለም ከህወሓት ጋር። በቃ አበቃ፣ አለቀ፣ ደቀቀ። ስለዚህ መንግስት ህዝቡን ሊያታልል አይችልም። ባይሆን እንደ ልማዱ ራሱ በሞኝነቱ እየታለለ መቃብሩን ይጠብቅ እንጂ ማናችንንም ሊያታልለን አይችልም። እና አንተ እሱም ማናችንም ስናስበው አንተ የፈለከው ጥያቄ ከተሟላ በኋላ ድርድር ይኖራል አይኖርም? መቀሌን ያሉ መላውን የትግራይ መሬት ያሉ ምናልባት የበለጠ ደም አይፍሰስ ወልቃይት ጠገዴና ራያን ሳንዋጋ ልቀቁልን፣ የአማራ ህዝብ እንዲለቅልን አርግልን ብለው ይሉት ይሆናል። ካላደረክ እኛ ኃይላችንን እናሳየን ይሉ ይሆናል። እሱ ደግሞ በወልቃይትና በራያ መሬት ላይ ለማዘዝ ስልጣን የለው፣ የአማራ መሬት እና ይህን ይመስላል ባጭሩ። እስቲ ጋሽ ታዲዮስ ለዛሬ የመጨረሻ ጥያቄ ላንሳሉትና ቀጣይ የሀገራችን የኢትዮጵያ ዕጣ ፈንታ ምን ይሆናል? ምን ይሆናል? ምንም መተንበይ አይቻልም። ኢትዮጵያ በዚህ አካሄድ እየተበጣጠሰች ታልቃለች። እያንዳንዳችን ለጊዜው ጉልበት በተሰማው እንጨፈጨፋለን። ለኔ የሚታየኝ ይሄ ነው። አዲስ አበባ ውስጥ ነን እኛ ከቤተሰቦቻችን ጋር ውልን ለማደር እንኳን ዋስትና የለንም። እንጨፈጨፋለን፣ እንገደላለን። የውጭ ዲፕሎማቶች ሁኔታው ካላማራቸው ትተው ይወጣሉ። በዳር ሀገር ያሉት ህዳጣን ብሔረሰቦች በትልልቅ ብሔረሰቦች ይጨፈጨፋሉ፣ ይደመሰሳሉ። ትልልቅ ብሔረሰቦች ያንን አካባቢ ወራው ይይዛሉ።
ሲይዙ እሺ ያለ ቋንቋቸውን፣ ባህላቸውን፣ አምልኳቸውን ሁሉ ተንበርክኮ የተቀበለ ማንነቱን ክዶ ይኖራል። እኔ ማንነትን አልክድም ባንተ አልገዛም ያለ ይመነጠራል። በዚህ ሁኔታ ነው የሚቀጥለው። በፍጹም ኢትዮጵያ ለመቀጠሏ አንዳችም ምልክት አላይ። እኔ ጨለምተኛ ሆኜ አይደለም፣ ሂደቱ ራሱ ያሳያል። የአዲስ አበባ ጉዳይም ያው እየተበላሸ ይሄዳል። ለምሳሌ በወያኔ ጊዜ የኦሮሞ መንግስት ተብዬው የኦሮሚያ ዋና ከተማ አዳማ ነው ብሎ በሕገ መንግስቱ ጽፎ ነበር። አሁን ያንን ቀይሮ የኦሮሚያ ዋና ከተማ ፍንፍኔ ናት አለ። ከከተማችን ውጡልን ሊል ይችላል። ነገ ጠዋት እንፈቅድላችኋለን አሉ እኮ። አንድ ወቅት 5-6 ፓርቲዎች ተሰብስበው ከተማው የኛ ነው፣ ግን ሌሎች ዘሮችም እንዲኖሩ እንፈቅድላችኋለን ስል መግለጫውን ሰምቻለሁ። ሊኖሩ ይችላሉ ነው። ይሄ ማለት እንግዲህ በእኛ መልካም ፈቃድ ትኖራላችሁ ማለት ነው። ስለዚህ እኛ ሀገር የለንም። አሁን እውነተኛ ኢትዮጵያውያን ሀገር የላቸው። ሀገር ያሳጣን ከመነሻው ወያኔ ቢሆንም ይበልጥ ተፈጻሚ በማድረጉ በኩል አሁን የአብይ መንግስት ትልቅ ሚና እየተጫወተ ነው እና የኢትዮጵያ ዕጣ ፋንታ ቀጥሎ ምን ይሆናል ላልከው፣ ኢትዮጵያ እየተቆረሰች እየተበታተነች ታልቃለች። በዚህ ሁኔታ ከቀጠለ ትውልዱ ዝም ካለ፣ አሁን በትግራይ ሁኔታ አንድም ድምፅ ያሰማ የለም። አማራም ቢሆን እኮ አሁን በዚያ በኩል ራሱ ለመከላከል ነው እንጂ የትግራይ መሬት ለምን ተገነጠለ ብሎ ለመነሳት የስነ ልቦና ዝግጅት አላደረገም። ሱማሌ ደግሞ በዚያ በኩል ከሞቃዲሾ ጋር ውይይት ልትጀምር ትችላለች። እንዴት? በፌዴሬሽን ወይ በአንድ ሁኔታ ከሞቃዲሾ ጋር። ሞቃዲሾ የተረጋጋች ሀገር አይደለችም እንጂ አሁን ያለው ሁኔታ የሱማሌ ክልል ገዢዎችን ለዚህ የሚጋብዝ ነው። በጣም የተበላሸ ነው። አፋር እንግዲህ ምናልባት አይ ዶንት ኖው ጅቡቲ ድክመታችንን አይቶ የአፋር መሬት የኛ ነው፣ እኛም አፋሮች ነን፣ አፋርን እንዋጠው ብሎ ጥያቄ ሊያነሳ ይችላል። እነሱም አቅም ሲያጡ ሊስማሙ ይችላሉ ሳይወዱ። ስለዚህ ኢትዮጵያ የምትባል ሀገር ልትጠፋ ነው። እንግዲህ የ4500 ዓመታት ታሪክ ያላት ሀገር እኛ በሕይወት እያለን ለዚህ ውድቀት መዳረጓ በጣም አሳፋሪ ነው። ለአፍሪካ ሀገራትም መተረቻ ትሆናለች። የዓለም ሀገራትም ይስቁብናል። ግብፅ መታ የአባይን ምንጭ ልቆጣጠር ልትል ትችላለች። ከአባይ ጋርም ሙሌቱን ማንም በአባይም ላይ ግድቡም ከመሙላት ማንም ሊያግደን አይችልም መንግስት የሚለው ሁሉ እውነት አይመስልም። ከአንገት በላይ ነው ለማለት ያህል ነው። ውስጡ ጥልቀት የለውም፣ ቆራጥነት የለውም። ጥልቀት ቆራጥነት ያለው አቋም ቢሆን ኖሮ ደጋግሞ አይናገርም። ሙያ በልብ ነው ብሎ ቀኑ ሲደርስ ውሃውን ለሁለተኛ ጊዜ ሞልቻለሁ ይል ነበር። የፍርሃት ንግግር ነው። ማንም አያግደንም፣ ጊዜው ሲደርስ ምን የሚለውም የፍርሃት ነው። ላይሞላውም ይችላል። እንደውም በአባይ ላይ ፍላጎትም ያለው አይመስለኝም። አሁን ሳየው መንግስት ህዝቡ በቅንነት ገንዘቡን አፍሷል፣ ደክሟል። አስተዳደሩን ግብፅ እኔ ልምረው ትላለች። ከተወሰነ ጊዜ በኋላ ደግሞ አንድ ሰበብ ፈጥሮ ግብፅ የአባይን ግድብ በአስተዳደርነት ትምራልን ልልም ይችላል። ግብፅና ሱዳን ወይም
ከኢትዮጵያ ከሶስቱ ሀገሮች በጋራ እንምረው የአባይን አስተዳደር ሊልም ይችላል። ስለዚህ መንግስት የሚናገረውን ማመን ሞኝነትም እና እንግዲህ ይሄን ይመስላል። ግን ይሄ ሁሉ ሲሆን 110 ሚሊዮን 115 ሚሊዮን ይባላል አንዳንድ ጊዜ። ምንም እኮ ስሜት የለው፣ ምንም አቋም የለው፣ ምንም ውስጣዊ ብሶቱን የሚገልጽበት መንገድ የለም። ዝም ብሎ መኖር። ሰው ዝም ብሎ የሚኖር ፍጡር ነው ወይ? ሰው እኮ የተግባር እንስሳ ነው ይባላል። ግን መጽሐፍ ቅዱስ እንስሳ አይልም። ግን የተግባር እንስሳ፣ ማህበራዊ እንስሳ፣ ለጋራ ጥቅም በጋራ የሚነሳ ማመዛዘን የሚችል ማሰብ የሚችል መስራት የሚችል ፍጡር እኮ ነው ሰው። እኛ ምነው ፈዘዘን? እስከ መቼ ነው የምንፈዘው? ስለዚህ ሀገራችን በፊታችን እየተቆራረሰች ልታልቅ ነው። ካለቀች ደግሞ እኛም አብረን እናልቃለን። ይህ ደግሞ አይቀርም። ጉልበተኛ ተነስቶ ይጨፈጭፈናል። ይችን ያህል እንኳን መብት አይኖረንም። እንደዚህ በአማርኛ በቀላሉ የመናገር መብት እንኳን አይኖረንም። የምንፈልገውን የመልበስ፣ የምንፈልገውን የምንበላበት፣ በምንፈልገው ትምህርት ቤት ልጆቻችን በመረጡት ቋንቋ ትምህርት የምናስተምርበት፣ ንብረታችን ለልጆቻችን ለልጅ ልጆቻችን የምናወርስበት ሁኔታ ላይኖር ይችላል። ንብረት ለመያዝ አትችልም በጊዜያዊነት እንጂ በቋምነት ማንም ሰው አዲስ አበባ ውስጥ ከሀገር ተወላጆች በገዢዎቻችን አንደበት ወይ በጊዜው ኃይል በተሰማቸው ወገኖች ማንም ሰው ማንም መጤ በአዲስ አበባ ውስጥ ንብረት በቋምነት ሊይዝ አይችልም የሚል አዋጅ ሊያወጡ ይችላል። በጊዜያዊነት ግን ቤት ተከራይቶ መኖር ይችላል። በጊዜያዊነት መኖር ይችላል። እና የሀገር ተወላጆች በእነሱ አባባል የሀገር ተወላጅ ብቻ ነው ንብረትን በቋምነት መያዝ የሚችል የሚል ሕግ ሊያወጡ ይችላል። ከተበላሸ በኋላ ምንም ማድረግ አይቻልም። እሺ ነው በቃ። ስለዚህ ሀገራችን አይናችን እያየች እየሞተች ነው።